ወደ አባይ የሚፈሱት ወደ 500 ምናምን ወንዞች አሉ። ኮሚ የሚባለው አካባቢ ነው በውስጥ ለውስጥ ተሰርቶ በታናል ወደ ግድባችን የሚፈስ። ለዚህ ግድብ የሚያገለግሉ 18 ወንዞች አሉ። ሲስተማችን ኖርማሊ ካቀዘቀዘ በኋላ በዚህ ነው ወጥቶ የሚሄደው። ግድቡ ድንጋይና የአፈር ሙሌት ነው። በዚህ ስሪቱም በኢትዮጵያ የመጀመሪያው ሊሆን ችሏል። የማሽኑን ደህንነት እንቆጣጠራለን። 625 ሚሊዮን ሜትር ኪዩብ አካባቢ ውሃ የመያዝ አቅም አለው። ገና የሚገደቡ ተጠንቶ ነው የተቀመጡ ለኃይል ማመንጫ። የኛው የሚያገለግለን ለትራንስፎርመራችን ፕሮቴክሽን ነው። 1.5 ኪሎ ሜትር አካባቢ ርዝመት አለ። የራሳችሁ ሜንቴናንስ አኑዋል ሜንቴናንስ አላችሁ ማለት ነው። በአበርክቶው ልክ ያልተጠራ ያልተሞገዘ ጣቢያ ነው። 3 አውት ጎይንግ አለን። ዋነኛ ስራ የሆነውን የኤሌክትሪክ ኃይል ለማመንጨት ነው። ኃይል ማመንጫ ብቻ ሳይሆን የሀገር